ይሄን ማላቅ ዋናነት ጎደሎች ደግሞ ያለው ያንን ጎደሎ ማረም ነው። ከሁሉ በላይ እዚህ ቦታ ላይ ያገባናል በሚል ሶስቱም ዩኒቨርሲቲ ወክላቸው መጣቸው አካላት አላችሁ። ቀደም የንጂኦም በተለያየ ቦታ ላይ የሚሰራ ሰዎች አለን። የዚህ የትራንስፎርም ያው አባላትም አለን ከክልል ከፌደራል ግብርና ሚኒስቴር ጀምሮ እስከ ታች ድረስ እስከ ወይራ ወረዳውን ወክሎ ምክትል አስተዳዳሪና ግብርና ጽሕፈት ቤት ዛሬ ከኛው ጋር ስንፈራረም ከጀርባችን ነበሩ ማለት ነው። ይሄን ስራ ደግሞ በእውቀት መሳለጥ መቻል አለበት፣ ለሌሎችም መድረስ መቻል አለበት። በአንድ በወይራ ወረዳ ላይ ሆኖ ነው እንግዲህ ክልላችን ነው ወከለው። ክልላችን 7 ዞን 3 ልዩ ወረዳና በወረዳ ደረጃ ካየን ወደ 53 የሚሆኑ ወረዳዎች አሉ። በርካታ ከሺህ በላይ የሚሆኑ ቀበሌዎችም አሉ። ለዚህ ሁሉ ነው እንግዲህ የምንሰራው ማለት ነው። እኛ ክልል ላይ ያለው ብቻ የኤሪያ ስፋት ውስጥ ብዙ ነው፣ አርሶ አደር ብዙ ነው። ችግሩ በዛው ልክ ነው፣ ሁሉም ጋር ተደራሽ ችግር ነው። ታዲያ ይሄ ችግር አሁን ትራንስፖርት ብቻ በያዘው መንገድ የሚፈታ ስላልሆነ እንደውም እዚህ ጋር ያለውን ኤነርጂና አፕሮች እኛ ተጨማሪ ሌሎች ዞኖች ላይ ሌሎች አካባቢዎች ላይ ይዘንም እየሰራን የምንሄድ ነው የሚሆነው ማለት ነው። ዳዊ የአፈር ለምነትና ጤናማነት ማሻሻያ የባለብዙ ባለድርሻ አካላት የጋራ መድረክ ነው የፈጠርነው። ስለዚህ ይሄ የጋራ መድረክ ሲፈጠር በፊት በተበታተነ መልኩ የአፈር ጤንነትና ለምነት ችግር ለመፍታት ሲንቀሳቀስ የነበሩ አካላት ወደ አንድ ቦታ በማምጣት ሁሉም በክልሉ ባሉ ቀበሌያት፣ ወረዳዎች ስራቸውን በአግባቡ እንዲሰሩ በክልል ማዕከል በተጠናከረ ሁኔታ እንዲመራና የአፈር ለምነት ጤናማነት ችግር በዘላቂነት መፍታት በሚያስችልበት መልኩ ችግሩን ለመቅረፍ ታስቦ የተዘጋጀ መድረክ ነው። የዚህ የፕላትፎርሙ ዋና አስፈላጊነት ምንድነው የሚለው ላይ የተግባባን ይመስለኛል እና ማናችንም የፕላትፎርም አያስፈልግም የሚል ሐሳብ የለም። ነገር ግን ያነሳናቸው ኮንሰርኖች እንደማንኛውም እንደሌሎች ከዚህ በፊት እንደተቋቋሙ ፕላትፎርሞች ተጀምሮ መሃል ላይ የሚቋጭ እንዳይሆን ተጀምሮ የሚቆም እንዳይሆን ነው እና ስጋታችን ትክክለኛ ስጋት እንደሆነ እገነዘባለሁ። ስለዚህ ፕሮጀክቱ የጀመራቸውን ስራዎች እኛም ለተሞክሮ የሚሆነው አስፍተን እናስቀጥላለን። ሌሎች ፕሮጀክቶችና ፕሮግራሞችን የዚህን የፕሮግራሙን ዓላማ እንዲያውቁ አድርገን ግንዛቤ ፈጥረን አሁን በተፈጠረው የባለድርሻ አካላት ቅንጅት ውስጥ እንዲገባና የእቅዱ አካል አድርጎ እንዲሰሩ በማድረግ ፕሮጀክቱን ቀጣይነት ካለው ወደ ሌሎች አካባቢዎችም እንዲያሰፉ ከነሱም ጋር እየተነጋገርን እኛም ጋር ያሉ ሀብቶቻችንን የሰው ሀብቱን የባጀት አቅሙንን ሌሎች አቅሞችንም አስተባብረን አቀናጅተን የአፈር ለምነትና ጤናማነት ችግር ለመቅረፍ በስፋት የምንሰራ ይሆናል።